ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ትምህርት ለአንዲት ሀገር ሁለንተናዊ እድገት ወሳኝ ሚና አለው። ምክንያቱም ደግሞ የዚያች ሀገር እድገት መፋጠንም ሆነ ወደ ኋላ መጓተት የሚወሰነው ከሌሎች ተጠቃሽ ምክንያቶች ባለፈ የተማረ የሰው ኃይል የመኖሩ ጉዳይ ድርሻው ከፍተኛ በመሆኑ ነው። እናም ባለፉት ጊዜያት በሀገራችን ኢትዮጵያ በትምህርት ተደራሽነት ላይ በተከናወኑ መጠነ ሰፊ ተግባራት ውጤት የተመዘገበ ሲሆን ይህንኑ ውጤት በትምህርት ጥራት ላይ ለመድገም በሰፊው እየተሰራበት ነው። ከዚህም አልፎ ኢትዮጵያ የጎረቤት ሀገራት ተማሪዎችን ጭምር ተቀብላ በማስተማር ላይ መገኘቷ ደግሞ ይበል የሚያሰኝ ተግባር ነው። እነዚህን የመሳሰሉ ስኬታማ ተግባራት ቢኖሩም የትምህርት ጥራት ጉዳይ ግን እፎይታን የሚሰጥ አለመሆኑ ባለድርሻ አካላቱን ከመቼውም ጊዜ በላይ እያነጋገረ ይገኛል። ከእነዚህም የዘርፉ ግንባር ቀደም ተዋናዮች መካከል መምህራን በመሆናቸው የትምህርት ስራን አሁን ከሚገኝበት ስብራት በሚያገግምበት ሁኔታ ላይ ካላቸው ኃላፊነት አንጻር በግልም ሆነ በጋራ ጥረታቸውን ቀጥለውበታል። መምህራን ከሌሎች ባለድርሻ አካላት ጋር ስለ ትምህርቱ ስራ ስኬት ከሚያደርጉት ተጠቃሽ ጥረቶች መካከል በየጊዜው የሚደረጉት ምክክር አንዱና ቀዳሚው ነው። እኛም በዛሬው ዝግጅታችን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መምህራን ማህበር አዘጋጅነት በቦንጋ ማዕከል ከሰሞኑ የተካሄደውን ሁለተኛውን ክልላዊ የትምህርት ጥራት ኮንፈረንስ ተከታትለን ያሰናዳነውን ፕሮግራም እነሆ ብለናል። ከመሰናዷችን አብዝታችሁ ከማትረፍን ባለፈ እናንተም በጉዳዩ የበኩላችሁን የዜግነት ግዴታችሁን ትወጡ ዘንድ ጥሩ ፍንጭ ሆናችኋልና እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ። በሀገራችን ከቅርብ ጊዜ ወዲህ በትምህርት ጥራት መጓደል ምክንያት እየተመዘገበ ያለው ውጤት ያላስደነገጠው አካል ያለ አይመስልም። በተለይ የሙያው ባለቤት ለሆኑ መምህራንና ወላጆች እንዲሁም የትምህርቱን ሴክተር ለሚመራው መንግስት ጉዳዩ በቀላል የሚታይ አልሆነም። ለዚህም ነው የትምህርት ስራው ከገባበት ውድቀት ለማንሳት ያግዛል ባሏቸው አጀንዳዎች ላይ የክልሉ መምህራን ትኩረት ያደረጉት። በኮንፈረንሱ ምክክር ከተደረገባቸው መካከል ቀዳሚው የጥናትና ምርምር ስራዎችን ስለማጠናከርና የትምህርት ስብራትን ከመጠገን አንጻር ባለው ፋይዳ ላይ ነው። እንግዲህ የትምህርት ስርዓታችን አጠቃላይ በጥናትና ምርምር መመራት አለበት። ይሄ ለምንድነው? በትምህርት ስርዓቱ ላይ በሂደቱ ላይ ጉለቶች ይኖራሉ። እነዚህ ጉለቶች ላይ መሰረት አድርጎ በጥናትና ምርምር ሪኮሜንዴሽንስ መሰረት ማስተካከያ ያደረጉ መሄድ ያስፈልጋል። ያ ማለት ምንድነው? በተግባር ላይ ለመግባት በተለይ ጉለቱን ለማረም ግብዓት ስለሚሰጥ ከዚህ አንጻር በጥናትና ምርምር ተደግፎ የትምህርቱ ስርዓት መሄድ አለበት። የተማሪዎች መማር ብንል፣ የትምህርት ቤት አጠቃላይ ውስጣዊ ብቃት ብንል፣ የተማሪው ተሳትፎ ብንል፣ አጠቃላይ ከመማር ማስተማር ሂደት ጋር የተገናኙ ጉዳዮች በጥናትና ምርምር ተደግፎ ማስተካከያዎች እየተደረጉ ካልሄደ በስተቀር አሁን ያጋጠመንን የትምህርት ጥራት ጉለት ለማረም ጊዜ ይወስድብናል። ስለዚህ ፎከስድ የሆነ ስልት ቀይሰን መፍትሄ ያስቀመጥን ችግር የፈታን ለመሄድ የምርምር ስራዎች አስፈላጊ ናቸው። ትምህርት ጥራት በአሁኑ ሰዓት ያለበት ሁኔታ በጣም አሳፋሪ ነው። የውጤት ቀውስ እያየን ያለ ነው። ትላንት ሲሰራ የመጣበት መንገድ በጣም አስቸጋሪ ነው። ስለዚህ እነኚህ ችግሮችን ለመፍታት ምን ያስፈልጋል? በጥናት ተደገፈው በመረጃ ላይ ተደገፈው እያንዳንዱ ከታች ከሩት መጀመር እንዳለብን ይሄን ታሳቢ ማድረግ እንደ ክልል መምህራን ማህበር በጥናት ችግሮች ይለያሉ፣ ይፈታሉ የሚል ተስፋ ስላለን ነው። ቀጣይ የተሻለ ውጤት ለማምጣት የተማሪ ውጤት ቀውስን ለማሻሻል እንደ ህብረተሰብም እየተከደ ያለው ቀጣይ እየተፈጠረ ያለው ዜጋ ለሀገርን የማሻገር ስለሆነ በጥናት ለመሰረት ተደርጎ ለፖሊሲ አውጪዎች ግብዓት ይሆናል የሚል ግምት ነው ያለን። በሳይንሳዊ ቋንቋ ካወራን የትኛውም ችግር ሊፈታ የሚችለው በምርምር ነው፣ በጥናት ነው።
በጥናትና ምርምር መሰረት አድርገን ችግሮችን ለመፍታት ከሰራን በእውቀት ላይ የተመሰረተ ችግር የመፍታት ስትራቴጂ ይኖራል ማለት ነው። ምናልባት እንግዲህ ጥናትና ምርምር በዚህ ጊዜ በዚህ ወቅት በጥሩ ሁኔታ እየተያዘ እንደሆነ ነው ማየው። ምናልባት ዛሬ ያየን ያለነው የመምህራን ማህበር የክልሉ መምህራን ማህበር ያዘጋጀው የጥናትና ምርምር ዓመታዊ ጉባኤ የክልል አዲስ ነው የተመሰረተው። ማህበሩም እንደ አዲስ ተመስርተው ኦልሞስት 2 አመትና እዛ አካባቢ ነው ከተመሰረተ 2 አመት ጊዜ ውስጥ የሁለተኛ ጊዜ እያደረገ ያለው የጥናትና ምርምር ጉባኤ ነው። ይሄ ማለት ጥናትና ምርምር ማከናወን አጠቃላይ በሁሉም ዘርፍ ያለውን ማህበራዊ የሚሆን ኢኮኖሚያዊ፣ ፖለቲካዊ ችግሮችን ሊፈቱ የሚያስችሉ ሀሳቦች ሊፈልቁበት ይችላሉ የሚል እሳቤና ግንዛቤ መያዙ ነው። ምናልባት ወደ ትምህርቱ ከመጣን ያው መምህራን ማህበር ቤዚካሊ ከትምህርትና ከትምህርት ጥራት ጋር የተያያዙ ጥናትና ምርምሮች የሚቀርቡበት መድረክ ነው የተገናኘ ነውና ትምህርትን ጥራት ችግር አጠቃላይ ትምህርት አካባቢ ያሉ ችግሮችን ስብራቶችን ለመጠገን ጥናትና ምርምር ምንም አይነት ጥያቄ የሌለው መሳሪያ ነው የሚሆነውና ጥናትና ምርምር ያው ፋይዳው ችግሮችን በመለየት ቀጣይ የመፍትሄ አቅጣጫዎችን የሚጠቁም ከመሆኑ አንፃር ያሉትን ችግሮች በደንብ ለይቶ አውቆ ቀጣይ የእቅድ አካል በማድረግ የተማሪዎችን ውጤት ለማሻሻል ትልቅ ግብዓት የሚሆን ስለሆነ እጅግ በጣም ጠቃሚ ጥናትና ምርምር ነው። የቀረቡት በምሁራን የቀረቡ 3 ጥናታዊ ጽሁፎች ናቸው። እንደ ቅደም ተከተላቸው አንዱ የትምህርት መሻሻል መርሃ ግብር ነው። ቀደም ሲል በየትምህርት ቤቶቻችን ስንተገብር የነበረው ከሲፒዲ ጋር የተያያዘ ማለት ነው። ስለዚህ ከዛም ጋር ተያይዞ የቀረበው ጥናታዊ ጽሁፍም ይሁን በተለይ ከፒስ ኤንድ ኤዱኬሽን ከሰላም ግንባታ እሴት ጋር ተያይዞ የቀረቡት ያው ሰላም ከሌለ ትምህርት የለም አብሮ መኖርም የለምና ከዚህ ጋር ተያይዞም ሆነ ሌላው የቱቶሪያል ፕሮግራም በተለይ በአሁኑ ሰዓት የተማሪዎችን ውጤት ለማሻሻል እየተደረገ ያለው የሀገር አቀፍ ፈተናንም በመመለከት ከሌላው ፈተና በመመለከት የተለያዩ ባለድርሻዎች በዩኒቨርሲቲ መምህራን ቶፕ የሆኑ መምህራን በተማሪ የተመረጡ መምህራን የሚሰጡት ቱቶሪያል ይሄ በጣም ሀገራት ካላት ከተማሪዎች ውጤት ማሽቆልቆል ጋር ተያይዞ እነዚህ በር ከፋች ናቸው የሚል እምነት አለኝ። ያነጋገርናቸው መምህራን በተለይ በጥናት የተለዩ ግኝቶችን እስከታች በማውረድ በኩል ከማን ምን ይጠበቃል በሚሉና መሰል ጉዳዮች ላይ የሚያነሱት አለ። ጥናቱ ያ ክልል ደረጃ ላይ ቀርቧል። ጥናቱ ላይ ተሳታፊ አካላት ከማህበር መዋቅርም አሉ በሙሉ ከሁሉም ቦታዎች ስላሉ ቀጣይ እነሱ ታች ራሳቸው ምክር ቤት በሚያደርጉበት አካባቢ ምክር ቤት ያደርጋሉ። ምክር ቤት ሲያደርጉ ምክክር ሲያደርጉ አንድ አጀንዳ አድርጎ ዛሬ ያገኙትን ግብዓት ለታችኛው ያሰርጻሉ የሚል ግምት ነው ያለው። ሰልጣኝ ደግሞ ትምህርትን እንዴት በጥራት ወስዶ ተግብሮ ወደ ስራ ይገባል የሚለውን ስናይ ብዙ ጉድለቶች አሉ። ስለዚህ እነዚህን ጉድለቶች ደግሞ የሚታረሙት በጥናትና ምርምር ነው። 3ቱ ምናልባት ከዚህ በፊት አንደኛውን የጥናትና ምርምር ኮንፈረንስ በክልል ደረጃ ተካሂዶ ነበር። እሱን አካሂደናል። አሁን ሁለተኛው የኮንፈረንሱ ዋና ፋይዳው ጥናትና ምርምር አቅራቢዎቹ 3ቱ ያቀረቡት አለ። ከዛ የምናገኘው ምላሾች አሉ። በጥናትና ምርምር የተመላከቱትን ወስደን ተግባራዊ በማድረግ የትምህርት ጥራት ማስጠበቅ የሁሉም ኃላፊነት የሚገባ ጉዳይ መሆኑን መንግስትም እንደ መንግስት የራሱን የሚወስደው አለ። የስቴክ ሆልደሮች ወይም ባለድርሻ አካላት የሚወስደው አሉ። መንግስትም ደግሞ በየዘርፉ በተዋረድ ወስዶ የሚፈታ ከሆነ የትምህርት ጥራትን ማምጣት በአጭር ጊዜ ማምጣት ይቻላል ለምን ነገር አለ። በፊትም ጥናትና ምርምር ስራዎች ይሰራሉ። በተከታታይ ብዙ አመታት ጥናትና ምርምር ስራዎች ይሰራሉ። ይሁንና ግን እነዚህን ጥናትና ምርምር ስራዎችን ከፖሊሲ ጋር ማገናኘት አልፎ ሄዶ ፖሊሲንም ከመሬት ካለው ትግበራ ጋር የማገናኘት እጅግ በጣም ከፍተኛ ጉድለቶች የነበሩበት ነው። በዚህ አጋጣሚ ማንሳት የምፈልገው ባለፉት 2 ቀናት አርብና ቅዳሜ አካባቢ በኮሌጃችንም እንደዚሁ ጥናትና ምርምር ጉባኤ ተዘጋጅቶ አልፏልና እዛ ጉባኤ ላይም የነበረን መሪ ሀሳብ ወይ መሪ ጭብጥ ጥናትና ምርምርን ፖሊሲና ትግበራን በማቀናጀት የትምህርት ስብራትን መጠገን የሚል መሪ ሀሳብ ነበረንና ማለት አሁን ዛሬም በክልሉ መምህራን ማህበር እያየን ያለነው ነገር የዛ አካል የሆነ ምናልባት እዚህ በጉባኤ ውስጥ የፖሊሲ አውጪዎችም የተለያዩ ባለድርሻ አካላት
የሚሳተፉበት ስለሆነ እነዚህ ባለድርሻ አካላት ምርምሩን ከፖሊሲ ጋር ፖሊሲውን ደግሞ ከተግባር ጋር የሚያቀናጁበትን ጥሩ አጋጣሚ ይፈጥራል የሚል እምነት አለኝ። መምህራን ማህበር እንግዲህ ብዙ ስራዎች የሚጠበቁብን ከትምህርት ተቋማት ጋር ነው። ከትምህርት ተቋማት ጋር አንድ ላይ ያም ብለን ስንል መምህራን እንደ መዋቅራችን እንደ ማህበር ከመሰረታዊ ጀምሮ እስከ ፌደራልም ድረስ ያለን የኛ የመዋቅሩ አንድነት ላይ ችግር የለብንም። ግን አንዳንድ ጊዜ ከመንግስት ተቋማት ጋር ከመስራት አንጻር ሁላችንም ሊንኬጁ ወረዳው ከወረዳው ትምህርት ጋር፣ ዞኑ ከዞን ጋር፣ ክልሉ ከክልል ትምህርት ጋር አንድ ላይ ክሎዝ ሪሌሽን ኖሯቸው ቢሰራ ይሄንንም ችግር ለመፍታት በጣም አጋዥ የሚሆንበት ጊዜ አለ። ግን አንዳንድ ጊዜ በብዙ በእኛ መምህራን ዘንድ በማህበረሰቡም ዘንድ አንዳንድ ጊዜ ወደ ኋላ ጣል የሚደረገው መምህራን ማህበር ፓራላል ሌላ ዓላማ እንዳለው ተደርገው መንግስት ተቋማት ወይም የትምህርት ተቋማት ደግሞ ሌላ ዓላማ ኖሯቸው በሌላ መልኩ እንደሚሄድ ይታሰባል። ያ አይደለም። ሁላችንም የቆምነው ለትምህርት ስራ ነው፣ ለትውልድ ነው። ትውልድን ነው የምንቀርጸው፣ ሀገርን ነው። ሀገር ተረካቢን ስለምንቀርጽ ከኛ የሚጠበቀው እኛ ለትምህርት ጥራት በጣም መስራት እንዳለብንና ኃላፊነታችንንም እኛን የሚመለከተን ነገር መቀበል ያለብን ይመስለኛል። ቀጣይ ላይ ያለው የመማር ማስተማር ስራ ምን መሆን አለበት? ዘርፉንስ እንዴት ውጤታማ ማድረግ ይቻላል ስንልም ጠይቀናል። በጥናትና ምርምር አስደግፈን በትምህርቱ ስርዓት ላይ የመማር ማስተማር ሂደቱንም አጠቃላይ የትምህርት ስራዎችን የምናስከድ ከሆነ በአጭር ጊዜ ለውጥ ማምጣት ይቻላል ማለት ነው። ከዚህ አንጻር እንግዲህ የምንሰራቸው ስራዎች አሉ። በአሁኑ ሰዓት በጣም ትኩረት አድርገን በአጭር ጊዜ የምንሰራቸው ስራዎች አሉ። የተማሪዎችን ውጤት ለማሻሻል ለ8ኛ ለ6ኛ ለ12ኛ ክፍል ተማሪዎች ለየት ያሉ የድጋፍ ስርዓቶችን ዘርግተን እየሄድን ነው። አሁን ፕራይቬት ቱቶሪንግ ተብሎ አንደኛው የቀረበው አይነት ያ ማለት ምንድነው? ተማሪዎች ስነ ምግባር ላይ ትኩረት ያደርጉ። በተለይ ጉለታችን አንደኛው ቀድሞ በተለየው የስነ ምግባር ጉለት እንዳለ ያሳያል። ሁለተኛው በአካዳሚክ ብቃት ላይ ትኩረት ያደርጉ። ተማሪዎች ይዘቱን በአግባቡ እያወቁት አይደለም፣ ማንበብ መጻፍ ማስራት እየቻሉ አይደለም በሚለው ላይ ይሄ ደግሞ በአስቸኳይ ድጋፍ መደገፍ ያስፈልጋል፣ ይዘት ላይ ማስተማር ያስፈልጋል በሚል ይሄን በሰፊው በትምህርት ቤቶች ላይ እየሰራን ያለንበት ሁኔታ ነው ያለው። ይሄ በቅርቡ ለውጥ ያመጣል ብለን እናስባለን። እንግዲህ አስቸኳይ የሆኑ ለውጦችን ባመጣው እንኳን አሁን በሂደታዊ ለውጦችን እያመጣን የምንሄድበት ሁኔታ አለ። 6 ላይ የክልላዊ ዞናዊ ፈተና እየፈተንን ነው። ክልላዊ ፈተና ደግሞ 8ኛ እየፈተንን፣ ሀገራዊ ፈተና 12ኛ ክፍል እየፈተንን ነው። ስለዚህ ለዛ ደግሞ ልጆችን የማዘጋጅ ስራ እየሰራን ያለ ነውና ስለዚህ ይሄ አንደኛው ፕራይቬት ቱቶሪንግ አይነት ቱቶሪያል ከመስጠት አንጻር ልጆቹን ሳይኮሎጂካል ሬዲ ማድረግ፣ አንዳንድ ሳይኮሎጂካል ሬዲነስም ያስፈልጋል ውጤታማነትና ከዚህ አንጻር የሚሰሩ ስራዎች አሉና በዚህ ሂደት የተማሪዎችን ውጤት ለማሻሻል እየሰራን እንገኛለን። ተማሪን ህብረተሰቡ መሀል በመንግስት በኩልም በእኛ በመምህራን በኩልም በደንብ ህብረተሰቡ መሀል ግንዛቤ መፍጠርን ይጠይቃል። ተማሪ መሀል ግንዛቤ መፍጠርን ይጠይቃል። ለቀጣይ አሁን ካለንበት ውድቀት ለመውጣት ምንድነው በደንብ ታችኛ መሰረቱ ላይ መስራት፣ መምህራኖቹ ጋር መግባባት፣ መልካም አስተዳደር ችግሮችን መምህራኖች የሚያነሱትን በየአካባቢ ያሉ አካላት ያን መልስ ከሰጡ ትምህርት ስራ በየቦታ እየባከነ ያለው አለ። ይሄ እንዳይባክን ከተደረገ ውጤት ማምጣት እንችላለን የሚል ግምት ነው ያለኝ። የትምህርት ጥራትን ማስጠበቅ የሚቻለው በአንድ ሰው የሚካሄድ ስራ አይደለም። ስለዚህ ባለድርሻ አካላቶች፣ የመምህራን ማህበር፣ መምህራን፣ ወላጅ፣ እነዚህ የተለያዩ ባለድርሻ አካላቶች በውይይት ኮንፈረንስ በማዘጋጀት በተደጋጋሚ ሀመር ተደርጎ የአመለካከት ለውጥ ማምጣት አለበት። የአመለካከት ለውጥ ነው ትምህርት ይጠቅመኛል፣ የተማረ ነው አገር የሚገነባ የሚለውን ለማምጣት የትምህርት ስብራቶችን ለቅመን ነቅሶ በጥናትና ምርምር እንደዚህ ጥናት አክሽን ፕላኖች በተለይ አክሽን ሪሰርች አሁን ዛሬ የቀረበው አንድ ዶክተር ጌታቸው ያቀረበው አክሽን ሪሰርች ነው። የሚያስፈልገን እሱ ነው። አክሽን ሪሰርች ችግሮቹ ላይ ተከታታይነት ጥናት በአንድ ትምህርት ቤት በአንድ ወረዳ ይደረግና ያን ደግሞ ለሌሎች ስኬል አፕ ማድረግ ማስፋት ስራ ቢሰራ ዘላቂ ለውጦችን ማምጣት እንችላለን የሚል ነገር አለኝና ስለዚህ ወላጅ መንግስታዊ ያልሆኑ ድርጅት እንደ መምህራን ማህበር የመንግስት አካላት በተለይ ቤተሰብ ትልቁን ድርሻ ወስዶ የተማሪዎቹን በስነ ምግባር ታንጸው በተገቢ ሁኔታ ባለባለ ቦታዎች ላይ እንዳይውሉ በማድረግ አጥንቶ ለተሻለ አገር ግንባታ ለፋይዳ እንዲኖራቸው ከማድረግ አንጻር ትልቅ ሮል ስላላቸው ይሄ በጋራ የሚሰራ ነው። በቲም ወርክ ነው የሚሰራው እንጂ በተናጠል የሚሰራ ስላልሆነ ምናልባት
ይህን በተከታታይ ያለ መሰልቸት ኮንፈረንስ፣ ስብሰባ፣ ጥናትና ምርምር አስደግፎ እንደገና ጥናትና ምርምሮችን ደግሞ እየተወያዩ ደግሞ ወደ ተግባራዊ የሚደረጉበትን አክሽን ሪሰርቾች አሁን መምህራን ኮሌጅ ቦንጋ መምህራን ኮሌጅ 3 ጥናት ጽሁፎች አቅርቧል። ቀጣይም ደግሞ ቦንጋ ፖሊቴክኒክ ኮሌጅ፣ አማን ፖሊቴክኒክ፣ ቴፒ እነዚህ በቴክኒክና ሙያ ዘርፍ ደግሞ ምን ያሉትን ደግሞ የትምህርት ጥራት እንዴት ደግሞ መቅረፍ ይቻላል የሚለውን እንደዚህ የቀረበ ደግሞ ታች ስኬል አፕ ቢደረግ ለውጦችን በተጨባጭ እናመጣለን ምን ነገር አለ። የተማሪን የትምህርትን ውድቀት ለማሻሻል ከፍ ለማድረግ የሚጠበቅብን እንግዲህ ሁላችንም ተምረን ነው ወደዚህ ደረጃ ያደረስ ነው። ድሮ የነበረውን የመምህሩን ግርማ ሞገስ የመምህሩን ስምም ለማምጣት ክብሩንም ወደ በፊቱ ለማምጣት እኛ ማድረግ ያለብን እኛ ከመምህራን ብናነሳ ሁላችንም መዘጋጀት አለብን። መንግስት ግን መምህራንን ደግሞ በተለያዩ በአጫጭር ስልጠናዎች በረጅም ስልጠናዎች ደረጃቸውን ከፍ ከማድረግ አንጻር ስልጠናዎችን ማበጃጀት አለበት። ተማሪዎችም ደግሞ ከወላጅ ጀምሮ ሁላችንም አስተማሪዎችም ጭምር ለተማሪ ግንዛቤ ላይ ለትምህርት ትኩረት እንዲሰጥ ማድረግ አለብን። ወላጆችም በተማሪ ላይ መስራት አለበት። ተማሪም ደግሞ ተስፋ ከመቁረጥ አልፈው ራሱን ተማምኖ እኔ ሰርቼ እኔ ምንሆኛለሁ ከጎበዙ ምንሆኛለሁ በማለት ከኩረጃ ያለፈ በራስ የሚተማመን ዜጋ ለመፍጠር ወይም ራሱንም ደግሞ እኔም ሰው ነኝ እኔንም ልክ ከጎበዙ የሚለየኝ የሚጎልብኝ ነገር የለም ጥናት ማነስ ነው የሚለው ነገር ተማሪውም ግንዛቤ መፍጠር አለበት ይላለው። ሁላችንም ግን ተቀናጅተን ለመስራት አልፈው ወደ አንድ ጎራ ከሚመለከተን መዋቅሮች ጋር ለመስራት ተጠጋግተን መስራት አለብን። ተራርቀን ሳይሆን ተጠጋግተን መስራት አለብን ባይነኝ። የተማሪን ውጤት አንድ ሆነን ከሰራን ውጤት ይመጣል ይላል። ሙያ ማህበሩ ኃላፊነት ከተወጣ የታችኛው የመንግስት አካላትና የሚመለከታቸው አካላት የራሳቸው ኃላፊነት ከተወጡ ትምህርት ቢሮውና በመዋቅሩ ያሉት የራሳቸው እንትና ውስጥ ያሉ ሰዎችም ይሄንን አካል ከተወጡ ጥሩ ስራ ይሰራል የሚል ሙሉ እምነት ነው አለኝ። የተማሪዎች ውጤት ማሽቆልቆል ዋነኛው ችግር ምንድነው? መፍትሄውስ? ውይይታችን ላይ አይተን እንደሆነ የቀረበው አንደኛው ጉዳይ ተግባራዊ ጥናትና ምርምር ነው። ተግባራዊ ጥናትና ምርምር ከሌላው የሚለየው ምንድነው? መረጃ ይሰበስባል፣ ችግሩን ይለያል፣ ለችግሩ ምን አይነት መፍትሄ ሊውሰድ ይላል። ያ ያስቀመጠው መፍትሄ ደግሞ ተግባራዊ ያደርጋል። ለምሳሌ አክል የተማሪዎች ውጤት ማሻሻል ከሆነ የተማሪዎች ውጤት ማሽቆልቆል ከሆነ ችግሩ የተማሪዎች ውጤት ማሽቆልቆል ላይ ትኩረት ያደረጉ መረጃዎችን ይሰበስባል። ምን ይመስላል የተማሪ ውጤት በሚለው ላይ ከዛ በኋላ የተማሪ ውጤት ለማሻሻል ምን ማድረግ አለብን በሚለው ጉዳዮች ላይ መረጃ ይሰበስብና ያን የተቀመጠውን የተነተነውን የለየውን ለውጥ ያመጣል የሚለውን ስልት ተግባራዊ ያደርጋል። ለምሳሌ ተማሪዎቹን መደገፍ ከሆነ ተማሪዎቹን መምከር ከሆነ ተማሪዎቹን ማብቃት ከሆነ ዛሬ ያቀረበው ለምሳሌ ፕራይቬት ቱቶሪንግ የሚል ነው። ፕራይቬት ቱቶሪንግ ለውጥ ያመጣል አያመጣም የሚለውን ይሞክርና አንደኛው ልጆቹ እንዲቀየሩ ያመጣውን ችግር ትምህርት ይወስድበታል ማለት ነው። ትምህርት የሚወስደው ማን ነው? መምህሩ ራሱ ትምህርት ይወስዳል። በትምህርት ቤቱ ያስፋፋል። በእንዲህ አይነት ሁኔታ የተማሪዎችን ውጤት ማሻሻል ይቻላል የሚለውን ያሳውቃል። ሁለተኛ ቀጥታ የተሳተፉ ልጆች ላይ የውጤታቸው እንዲሻሻል ለውጥ ያመጣል ማለት ነው። መፍትሄ ብለን እኛ የምንወስደው ጥናት ላይ የተደገፈው ሀሳቦች ሲቀርቡ ያን ሀሳብ ወደ ተግባር መቀየር ላይ ነው። ያ በተለያዩ ምሁራኖች እየቀረቡ ያሉ ወረቀቶችን በተለያዩ ምሁራን እየቀረቡ ያሉ ሀሳቦችን ግብዓቶችን ወስዶ የእቅድ አካል አድርጎ ታች ከተሰራ ውጤት ይመጣል የሚል ግምት አለ። ታች ያሉ መምህራን ተናቦ ተጠያይቆ የሚሰሩት መምህራን የሚጠይቁት ብዙ ጥያቄዎች አሉ። ጥያቄና የተማሪ ውጤት ይለያያል ማለት ነው። የተማሪ ውጤት ላይ እነሱ ትኩረት አድርጎ እንዲሰሩ መምህሩ ማድረግ ያለበትን አቅሙን ሙሉ አቅሙን ተጠቅሞ መምህሩም ይሁን ተማሪ ወደ ስራ ላይ የሚገባ ከሆነ ውጤት በአጭር ጊዜ ውስጥ ለውጥ ይመጣል የሚል ግምት ነው ያለኝ። ይሄንን እኔ ማየው አሁን የተያዘበት አግባብ እንጂ ተማሪዎች ከዛም በፊት በነበሩ አመታት ውጤታማ ሆነው አይደለም። እውነት ለመናገር አሁን ለትምህርት ጥራቱ በተሰጠው ትኩረት እንደዚህ ትምህርት ስርዓቱ ላይ ትምህርት ስራው ላይ የነበሩ ስህተቶች እንዲታረሙ የነበሩ ተበላሹ ከመኮረጅ ጋር ያሉ ነገሮች አሁን እንዳይሆኑ በመደረጉ የተፈጠረ ነገር ነው እንጂ ቀድሞም ምናልባት 20 እና ከዛ አመታት በላይ የነበረ ችግር ነው። አሁን ግን ምናልባት ይቅርታ ከፈተና አሰጣጡ ጋር የመጣው ነገር ነው። አሁን ተማሪዎች በጣም ወድቋል የሚለው ነገር ያሳየውና ምናልባት ይሄ ነገር በጣም ጥሩ ጅማሬ ነው ብዬ ነው ማስበው።
ከዛ ወዲህ በአብዛኛው በሚባል ደረጃ እንደ አገር ሰው ሁሉ ስለ ትምህርት ጥራት ማውራት መነጋገር ጀምሯል። የትምህርት ጥራት ችግር አለ፣ የትምህርት ጥራት ችግሩ ነው ይሄን ነገር ያመጣብን ያለው የሚል ሀሳብ በደንብ እንትን እያለ ስለሆነ ይሄ ምናልባት ዛሬ ወይም በጣም በአጭር ጊዜ ውስጥ ሊፈታ ባይችልም ወደፊት ሊኖር ለሚገባው የትምህርት ጥራት ችግር መፍትሄ ማፈላለጊያ የሚሆኑ እንቅስቃሴዎች አሁን ከረንትሊ እየተደረጉ ነው የሚል ሀሳብ አለኝ። ከዚህ ጋርም አያይዤ እንደ ተቋማትም ትምህርት ቤቶች አካባቢ ያሉትን ጠዋት ቅድም ጥናትና ምርምሩ ላይ ሲቀርብ እንዳያችሁትም የኛ ኮሌጅ ባልደረባ ዶክተር ጌታቸውና ተማሪዎችን መደገፍ እንዳለብን በትምህርት ቤቱ እየተንቀሳቀስን ትምህርት ቤቱ መምህራን በተጨማሪ እኛም እንደ ኮሌጅ የኛም ባለሙያዎች እየሄዱ ተማሪዎች እየተደገፉ ሁሉም ባለድርሻ አካላት የትምህርት ጥራቱ ላይ በጋራ እየሰሩ ይሄንን የተማሪዎችን መውደቅ የምናሻሽልበት ስራ ላይ እንድንሰራ ጥሩ ምልክት የሰጠን ነገር ነው ብዬ ማስበው። በኩረጃ ላይ መሰረት አድርጎ ከማንበብ ይልቅ በፈተናው ዕለት በተለያዩ አጫጭር መንገዶች ፈተና ለማግኘት የሚደረግ ሙከራ ስለነበረ ነው። አሁን ላይ ደግሞ ያው እያንዳንዱ ተማሪ በሚያውቀው በአቅሙ ልክ የሚሰራበት ሁኔታ ስለተመቻቸ ከኩረጃ የጸዳ ፈተና ነው የተዘጋጀ ያለውና ውጤቱ ቀድሞና አሁን ላይ ያለው ያው የቀድሞ የመጣንበት መንገድ ችግር የነበረበት ስለሆነና አሁን ደግሞ የተሻለ የፈተና አፈታተን ስልት ውስጥ ስለገባን የውጤት መለያየት ተፈጥሯል። ይሁንና ግን በዚህ አመት ደግሞ ይህንን ውጤት ለማሻሻል ከመጀመሪያ ጀምሮ ለውጤት መጥፋት ምክንያቶች ምንድናቸው ብሎ ተዘርዝሮ ተለይቶ ተማሪዎችን ለማብቃት ብዙ ስራዎች ተሰርተዋል። የድጋፍ ትምህርት ተሰጥቷል። የተለያዩ ሞዴል ፈተናዎች ከአንድ ጊዜ በላይ ለመፈተን ጥረት ተደርጓል። ያው ስርዓተ ትምህርቱን በራሱ ተቀይሯል። ከዚህ አንጻር ያው ቀጣይ ላይ የፈተና አፈታተን ስልቱም የተሻለ ይሄዳል ብለን እንጠብቃለን። ነበር የሀገር አቀፍ ውጤት የትምህርት ውጤት ብዙ ሂደትን የሚፈልግ ነው። ዛሬ በዛሬ እንደ ግብርና ውጤት የምናመጣበት የስራ መስክ አይደለም። ከቅድመ መደበኛ ጀምሮ የመጣንበትን የትምህርት ስራ እናውቃለንና ሲሰራም የነበረው የማዳረስ ስራ ነው። የትምህርትን ሽፋን የማዳረስ ስራ እንጂ ሲሰራ የነበረው በትምህርት ጥራት ላይ የተሰራ አይደለም። ይሄ ጥራት እንግዲህ ብዙ አመት መድከምን የሚፈልግ ስለሆነ ለቀጣይ 12 አመት ከቅድመ መደበኛ ጀምሮ ነው መሰራት ያለበት። አሁንም 12ኛ ላይ 8ኛ ላይ የሚደረጉ እገዛዎች ቱቶሪያልም የተወሰነ ፐርሰንትን ለማስለቀቅ እንጂ ሙሉ በሙሉ ያለውን የወደቀውን የትምህርት ጥራት ያሻሽላል የሚል ሙሉ እምነት የለኝም በግል። ይህንን ለማሻሻል መምህራን አዌርነስ ማግኘት አለባቸው። የተለያየ ስልጠና አሁን የተባለ ያለው ሲፒዲ የተለያዩ ሙያ ማሻሻ ኮርሶችን መምህራን አፕግሬድ ማድረግ አላቸው፣ አፕዴት ማድረግ አላቸው። አፕግሬድ ማለት ያላቸው ትምህርት እርከን ወደ ቀጣይ እርከን ሲሆን አፕዴት ደግሞ የተለያዩ መርሃ ግብሮች የሚሰጡ ስልጠናዎች ናቸው። እነዚህ የሚሻሻሉ ከሆነ መምህራን ቅድመ መደበኛ በተለይ ታችኛው እርከን ላይ ከ4 እስከ 6 እድሜ ስታንዳርድ ያሉ ተማሪዎች ላይ አሁን በመመጥነው ደረጃ የትምህርት ስራ የሚሰራ ከሆነ የወደቀውን የትምህርት ጥራት ወደ ተሻለ ግብ አሁን ቅድም ጡረታ ያሉ ሰውዬ አስተያየት ሲያስቀምጡ ነው የቋንቋ አጠቃቀማችን በጣም ነው አፕሪሺየት የሚያደርገው። ስለዚህ የተማሩበት ትምህርት ቤት የታወቀ ነው፣ የሄዱበት መንገድም ጥራት ያለው ነው። ስለዚህ የመጣንበት መንገድ በትምህርት ሽፋን ላይ ስለሆነ የትምህርት ጥራትን ቀጣይነት የብዙ አካላት የባለድርሻ አካላት የመንግስት መዋቅር ኤንጂኦዎች ባለሀብቶችም ተደጋግፈን ካልሰራን ብዙ በመጪው አመት በ2 እና በ3 አመት ውጤት እናመጣለን የሚል ሀሳብ አይኖረኝም እንደ መምህር። ስለዚህ ከታች ከቅድመ መደበኛ ጀምሮ በታችኛው እርከን በደንብ መሰራት አለበት። አስተያየት ሰጪዎቻችን የትምህርት ስራ ለአንድ ወገን የሚተው አይደለምና ሁሉም በትምህርቱ ሴክተር የገጠመንን ስብራት ለመጠገን በሚደረገው ጥረት ውስጥ ትኩረት ሰጥቶ የድርሻውን እንዲወጣ ጠይቀዋል። የትምህርት ጥራት ጉድለት ለማስተካከል የሁሉም ዜጋ ርብርብ ያፈልጋል። የወላጅ ተማሪ አጠቃላይ ኮሚኒቲው በሙሉ አክቲቭሊ ኤንጌጅድ መሆን አለበት። ስለዚህ ምክንያቱ ለምንድን ነው? የትምህርት ጥራት ጉዳይ የአንድ አካል ተግባር አይደለም፣ የመምህር ብቻ አይደለም፣ የወላጅም ጭምር የተማሪውም ጭምር ስለሆነ ከዚህ አንጻር ሁሉም ባለድርሻ ኃላፊነት ወስደው ድጋፍ መስጠት አለባቸው። ቤተሰብ ወሳኝ ነው። አጠቃላይ ህብረተሰቡም አጠቃላይ ለትምህርቱ ሂደት ለውጥ አብሮ በጋራ እንዲሰራ የሚል መልእክት ነው ያለኝ። የህብረተሰቡ በአሁኑ ሰዓት ተማሪ ትምህርት ቤት ሳይመጣ ሲቀር ለምንድን ነው የሚለውን ህብረተሰቡ ያው አብዛኛ ተማሪ ከትምህርት ቤት የሚውሉ አጭር ሰዓት ነው፣ 4 ሰዓት ነው።
አብዛኛው ወደ 20 ሰዓት ያህል ቤተሰብ ጋር ነው እየዋለ ያለው። ቤተሰብ ተማሪ ላይ ቢሰራ ያደጉ ሀገሮች ለውጥ የሚያመጡት ምንድነው ትምህርት ላይ በሰሩት ነው። ስለዚህ ጤናውንም ግብርናውንም የትኛውንም ለውጥ ማምጣት የሚቻለው ቴክኖሎጂውን ለውጥ ማምጣት የሚቻለው ምንድነው ተማሪ ላይ መስራት ስለሆነ ህብረተሰቡን ታች ያለው ህብረተሰብ እኔ ልጄ ቢማር ለኔ ነው የሚለው የተማረ ሰው ሀገር ይለውጣል የሚለው የተማረ ሰው ከሀገርም አልፎ ለዓለም ይበቃል የሚለው ማሳያ የሚሆኑ ምናቃቸው ሰዎችም አሉ የተሻለ ደረጃ ላይ ደረሱ። ስለዚህ ታች ያለው ህብረተሰብ ቀጣይ በደንብ ተማሪውን ኦሬዲ የዚህ አመት እየተጠናቀቀ ነው ያለው። ለቀጣይ አመት ብዙ ተማሪዎች ዘንድሮ ወደ ትምህርት ቤት ያልመጡ ተማሪዎች አሉ። ቢያንስ በመቶ ሺዎች የሚቆጠሩ አሉ። ያቋረጡ ተማሪዎች አሉ። እነኚህ ተማሪዎችን ቢማር ነው ለውጥ ማምጣት የሚችለው የሚለውን አስበው ህብረተሰቡም ቀጣይ የሚደረገው የትምህርት ንቅናቄ ላይም ተማሪዎችን ወደ ትምህርት ቤት ምዝገባ ላይም እንዲሳተፉ ትምህርት ቤት ግንባታ ላይ የመምህራን መኖሪያ ቤት መስራት ላይ ቀጣይ መምህራን ህብረተሰቡ በየአካባቢ ያለው አካላት ተረባርቦ መስራት አለበት የሚለው ነው። የትኛውም ልማት የትኛውም ለውጥ የትኛውም ነገር ከታሰበ ያለ ትምህርት ሊሆን አይችልም። ያለ ትምህርት ማይሆን ከሆነ ደግሞ ትምህርት ላይ ትኩረት ማድረግ ያስፈልጋል ማለት ነው። በተለይ ተማሪዎች አሁን የሚታየው ትምህርት አካባቢ ያለው ተስፋ የመቁረጥ ነገር እጅግ በጣም ሊታረም ይገባል ብዬ ነው ማስበው። ያለ ትምህርት የትኛውም ቢዝነስ ውስጥ መግባት ቢፈልግ አርሶ አደር መሆን ቢፈልግ አርብቶ አደር መሆን ቢፈልግ የትኛውም ሁኔታ ላይ ለመግባት መማር ያስፈልጋል። በትምህርት ውስጥ ማለፍ ያስፈልጋል ማለት ነው። ስለዚህ በዚህ ዙሪያ አንዳንድ የሚታዩ መዘናጋቶች ተማሪዎች ላይ እየታዩ ስለሆነ የትኛውንም አማራጭ ለመውሰድ የትኛውም ነገር ላይ ለመግባት መማር እንዳለባቸው ታሳቢ አድርገው ከመቼውም ጊዜ በላይ ትኩረት ሰጥተው ጥራት ያለው ትምህርት እንዲኖር የራሳቸውንም አስተዋጽኦ ማድረግ አለባቸው ብዬ አስባለሁ። ከሌላ ውጪ ደግሞ ያው የተለያዩ ባለድርሻ አካላት ከመናገር ባለፈ ተግባራዊ የሆነ ድጋፍ ለትምህርቱ መዋቅር ለትምህርት ጥራት መረጋገጥ መስጠት አለባቸው ብዬ አስባለሁ። በየደረጃው ያለው የመንግስት አመራሩም እንበለው የትኛውም ባለድርሻ አካላት ቤተሰብም ሁሉም ለትምህርት ጥራት ላይ ትኩረት ሰጥቶ ለልጆች መማር አስተዋጽኦ ሊያበረክት ይገባል የሚል ሀሳብ ነው ማነሳው። ቤተሰብ ኃላፊነት አለበት፣ መምህር ኃላፊነት አለበት፣ ተማሪ ራሱ ኃላፊነት አለበት ትምህርት ጥራት ለማምጣት። ስለዚህ ቴክኖሎጂ ራሱ ያመጣው ችግር ቴክኖሎጂን በሚገባ መጠነን ለልጆቻችን መስጠት ያስፈልገናል። ስለዚህ አሉባሌ ባልተቦ ቦታዎች እንዳይውሉ ክትትል ማድረግ ያስፈልጋል። ውድ ተመልካቾቻችን እንደ ሀገር በትምህርት ስራ ውስጥ የተስተዋለውን የውጤት ማሽቆልቆል በማረም ብቁ የሆነ ሀገር ተረካቢ ዜጋ ማፍራት የሁላችንም ኃላፊነት በመሆኑ ይህንኑ ኃላፊነታችንን እንወጣ የሚለው የጣቢያችን የአደራ መልእክት ነው። የዛሬውን ፕሮግራማችንን በዚሁ ቋጨን። በሌላ ፕሮግራም በሌላ ጊዜ እስከንገናኝ ሰላም ቆዩን። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ